ለምን ሬሶ ነገር ማሰሙት ያንበታችን ለማቅማችን ይፈቅደው ቤት ነው ይሄን ቤት አሳየነ አበራሽ ቤት ከመገቡማ ጎዳና ብትወጡ ይሻላችኋል። ወንድም ይኸውልህ አበራሽ ቤት አይደለም ለምን ሰው ላውንበት ስታ እና ከፍለ ብቻ መኖር ነው የሚፈልገው። ሴትዮዋ ቤት የገባ አንድ ሰው በሰላም ይወጣ የለም። ሰውዬ እኔ የለሁበትም። አንተ ኮሚሽን አይደለም ነው የምፈልገው። ምን ነው ብሩ ጥንቅቅ ብሎ ይቅርብኝ ወንድሞቼ። እኔ በእናትህ ነው ፈልጋችሁ በትርካና በታሳን ምን ነው በቃ አንተ ብሪና አይደለም የምፈልገው እና አንሞት ሰማይ ቤትም ቢሆን እንከፍላለን። ራሳችሁ ኃላፊነት ትወስዳላችሁ። እኔ የለሁበትም። ይኸው መልካም ሲሆን አረባሽ እንዴት ነሽ? ደህና ነሽ? ግን ያበላሽ እኔ ደህና ነኝ። እናንተ ግን ነው ማናችሁ? መፈልጋችሁ ነው? መከራይ ቤት ፈልጋለሁ። ያስጨናቂ ቤት ያስጭየን ቤት ነው? አረኛ የሚያስጨንቅ አይደለም ቤት ብቻ ነው የፈለግነው። እንዴ ታዲያ ነው ሚጥሚጣ እያፈላው ነው ትጠጣላችሁ። እንጀራ ምን እንትን እናፈላለን እንሰራለን። ኑ ኧረ አረባሽኛ መከራይ ብቻ ነው የምንፈልገው። ሚጥሚጣ አንጠጣም። ኧረ እንጀራማ አንጠጣም እኛ አረባ እና ኑ ታዲያ ኧረ አንመጣም። አረባ እንዴ ኑ አልኩ እኮ። ከዚሁንም በትማታችን እንደ ኑ አይደል ብለው ኧረ አረባሽ አንመጣም። ኑ አስጨናቂ መንገድ ነው። አራበሪ የምንም አናውቅም። ዳበሪ አትካው ከነገራት ማር ገደለው መክስ ገደለው ካበራሽ አላቆማል። ጭናቂ መንገድ አንተ ሰው ነገር ግን ይቅርብ። እኔ ምንም ያልጣመኝም። አንተ ደግሞ በእናትህ ምን ያብቆብቋል? ዛሬ እንኳን እቺ ለየት ያለ ስጦታ ቢሰጣት ምን ችግር ያለ? ቆይ ግን ሴትዮዋ ስራዋ ምን ነው? እንደማያውቁ ትጠይቀኛለህ እንዴ? መካኒክ ናታ እኮ። ለመካኒክ ብግን ያከብትም እና ባለ 14 ቁጥር መፍቻ ይሁንላ። ምንም አትበቃ ሮማንቲክ ምናምን የሚባል ነገር አይገባም ማለት። ይኸውልህ እንደለመድከው ጥሬ ስጋን ገዝተህ በሰጣት ነው መሻል። አንተ ቅንቅናም የሰው ግማሽ ገለባ እኔ ወላንሳ አይተንፍሱን ነው ወላንዱ ያልከው ምን አባቱ ያካብዳሉ? ወላንዳም ወላንሳም ያው ነው አይደል? ይልቁንስ ዛሬ ትግበት ትልቅ ጦርነት ያለ። የምን ጦርነት? እቺ ማነች? አበርግዱ መካኒኳ ይርጋዱ ነው አይበርግዱ ያልከው? እሺ ጉተማ ለመካኒኳ ብክኔ ገዝቶላት ነው። ምንክኔ? ብክኔ እርሰተዮ ጆሮትም ነው እንተማ እኮ ምንድነው ብክኔ? ለካቁትም አንፉል ማቀፈ ማለት ቡታንታ ለአጅሪት ቡታንታ በልጸልይ ያው እንደበረው ምንድነው ይሄ? ንገረኝ ምንድነው ይሄ? ከተጣቆ ከስር ብቻ አይደለም መለበስ አለበት። ካፈለክ ፀጉርሽን ማዝሽበት ምን እንዴት አደረገችው? እንኳን ማለት ስብሮሽ እኔማ አንቺ አልተቀመኝ ወይ ነው እንዴ? ያት እንደምታምር የአንድ ወንድ ድክመቱ ስሜቱ ነው ይላል ሶቅራጥስ። ስሜትን ግዛና ቆም ገዝተን ረሶም እያየችኝ ነው። ትልጅማ ተከትዬ ጉዷን ነው ማለት ሳሩን ብቻ አይቶ ገደል ገባ በረ አረገ በረ ኢራብ ምንድነው ያለው? ትሮ ዛሬ ግጥም አበዛብኝ። የተንቀለቀለው ነገር ጠንቅሎ ወጣ አለሻ ገስፈር። አሁን ጥቅሱን አፈር አበላው ባትክስስ አንተ አፈር ከምትበላ ቀድመህ ብትነቃ ይሻላል ብዬ ነው።
ከአንድ ሴት ጀርባ ብዙ ወንዶች ያሉ። ኧረ በእናትህ ከአንድ ወንድ ጀርባ ጀግና ሴት አለች ነው የሚባለው። እና እዛ ጋር የቆሙት እናት አርበኞች ናቸው። ወይኔ ጅን በእግሬ በላሁት። ግን እንዳፈራው ልጅ ወደፊት ፈሪ አንገቱን አቀርቃረ እየሞትክም ጥቅስ ትጠቅሳለህ። ያው መቃብር ላይ መጻፉ ነገር ነው ማለት ነው። ወደ ጫካው መግባት ምነው በቀረብኝ። ሚዳቋ አልተከተለ ጅቡ ደርሶ በላኝ። እንዴ ጉተማ አንተንም በዱላ ብዛት ጥቅስ ያስጠቀሱ በጣም ደስ ሲል ደሞ ጫካ ልማት ኮሪደር ልማት ተጠቀሰው ጥቅስ ነው እንዴ? ምንድነው እንኮ አታራም ምንድነው የሚጠጋ? ወንድ ሆነ ያሳየኝ ያለች። ወንድ ሆነ ያሳይ ማለት አላሳያትም እንዴ? እንደዛ አይደለም እና አልጋላንትና አይደለም እንደዛም አይደለም። እና ታዲያ ቁስጥን ብላ ያሳየኝ ያለች። ስገማ ማለት ነው። ማን ነው ስገማ ደግሞ? ስጋ እና ሳይለው ተከተለ ለፍኩ ብሩ ምን ትሆናለህ ብለህ ነበር ይዘኝ የመጣው? ሲገማ እንድትሆን ነው። እኔ ከዚህ በላይ መግማት አልችልም። ካፈለክ ራስህ ግማ፣ እሷ ራሱ ገደል ትግባ። ምንድነው የምታረገው? ጎመን ወጥ እየበላው ነው። ጎመን የቃምኩ ነው ይባለው። ቅጠል የበላ ደግሞ ቅጠላ አባይና ላይ አንድነ ፓርክ ይዳላ ምትበላው ይላት አፉፋ አንተለፋል አፉፋ አንፋል አልሰማም እንዴ? ኢትዮጵያ እኮ ጥጋብ ልትሆን ነው። ምን ተገኘ ደግሞ? ታላቁ ህዳሴ ግድብ እኮ አሳ መሬት ግብጽ ድርሻን ብላ አልጠየቀችም። አጠቅም አሳዎቹ ጥቁር ናቸው። እናማ በአሳ መረቅ ነው ሻወር የምንወስደው። እንደውም እንደሰማሁት ምስጢር ከሆነ መንግስት አሳ ላዘንብልን ይችላል። ጽድቁ ቀርቶብኝ ምን ነው በቅጡ በሰከሰኝ አለች የፓርላማው። ያንን እንደዚህ ነው እንዳመረትን ብላችሁ ምትያዛችሁብን። የታለ የዳቦ ቅርጫት ያረጋችሁ? ኢማነኝ የዳቦ ቅርጫት ማረጉ ባቀተንም ያሳ መረብ ግን ማረጉ አከብደኝ። እንደዚህ እንዳንፍላስ የሚያስ ለምን አትረጋግ? ምን ነው አንተ እንደዚህ ግፍል የሚያደርግ የተፈጠረ ችግር አለ? ምን ነው መቼ እንደሚያደርገው ጠይቁ። ሁሌ እንደተመጠመጠ ሁሌ አንተ ምን ለማለት ነው? እንደው እንዳትሆን እንዴ አልጋ ላይ ካልጎበስክ ምን ነው እንድትሆን? አራቱ እኔን አልጋ ላይ የማይጣሉ አፈር ነው ማስበላው። እዛን ተላላጠቁም እዛው ራሱ አስፈራ አስፈላል። ቆንጆ ታዳፍር የሚያስፈላሽ ከሆነ ምን ነው ይፈልግ? እኔ መቼ እንደዛ እኔ ያልኩት መቼ ነው እንደ ወንድም የሚደበድበኝ ነው? እኔ ሴት አይደለም። ቆይ እኔ ዱላ አምረኝ ያስቀኛል። ገንፎ ከቁርስና ከምሳ ያተርፋል። እሺ አይት ደሞ ዱላ የፍቅር መገለጫ ነው። አዎ ዲደበድበኝ ነው የምፈልገው። ያው መጣችልህ ደብድባ። ኧረ ተው ሴት መጣ ተው እንጂ ያሆ በል ያሆ ከበደኝ ሕይወቴ ተናጋ
ሰርግ ድግስ ቆመ እያትልበል ሃይሎጋ አንተ ምን ነው ሰው ሰርግ መዘገስ አቆመ ኑሮ ከበቱ እንደ ወይ ብሩ የራስ ማጥፋት ዝና በበዛበት ሰመን ሰርግ ትላለህ እንጂ ሰው ለራሱ ኑሮ አናቱ ላይ ሃይሎጋ እየጨፈረበት ነው። አንተ ግን ለምን ስራ አቀይር ካስጨፋሪነት ወደ አስለቃሽነት እንዳልኩስብ እንደው አይበልብህ ስንት አዋራ በበነንኩበት ሀገር ላይ እናት ለቃሽ ቋንተ ራስ እንዳለኛ አዋራሽ ነው ድሮን ከኛ ከሩቃ መጣም አንተ ሸለ ታራውን አረን ብላ እንዴት ናችሁ? አሙቁልኝ ፈልጌ ነበር። እሱ ማጥቃንበት አይደለም። አይ ግን ያው አንድ አሙቁልኝ ነው ፈልጌ። እሱ አሙቁልኝ መስሎ ነው እንዴ? እኔ እኮ አሙቁልኝ እሱ አብርቱልኝ እንደዚህ የሚባል ነገር መጣ እንዳልሰማም እንደ ሲጀመር አሙቁልኝ አላብርቱልኝ እንዴት ይሆናል? ይሄን የሞቀበት ህዝብ በኋላ ማን ሊያብርድለት እንዴ? ኢራይ ብላ በስራ መጣ እንካምቶ